ሰላም እንዴት ናችሁ? ውድ የኤፍሺው ቻናል ቤተሰቦች፣ እኔ እግዚአብሔር ይመስገን ደህና ነኝ። ጣፍቻለሁኝ። በጣም ይቅርታ ትምህርት ላይ ስለነበርኩ ስላልተመቸኝ ነው። እንግዲህ ዛሬ ለእናንተ ጠቃሚ ነው ያልኩትን ቪዲዮ ይዤ መጥቻለሁኝ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እሺ ቤተሰቦቻችን እንግዲህ እስካሁን ባስተላለፍናቸው ጠቃሚ ቪዲዮዎች ትምህርት እንዳገኛችሁ ጥቅምም እንዳገኛችሁ እንደተገበራችሁኝም ተስፋ እናደርጋለን። እንግዲህ ቀጣይም አሁንም በደንብ እንደምትሰሩ ያው እናምናለን ማለት ነው። የኤፍሪ ፀጉር እናንተም መስከራችኋል፣ የመሰከራችሁ ነው። ምን ያክል ለውጥ እንዳመጣ እያያችሁ ነው። ጫፍ ጫፉ ተበላሽቶ እንዴት እንደቆረጥኩላት አሁን ደግሞ ከዚህ ጥቁረቱ እየመጣ በጣም ቀይነቱ እየለቀቀ ከጫፍ ጫፉ በደንብ እየቆረጥኩላት እንዴት የሚያምር ፀጉር እንደሆነ እያያችሁ ነው። እያያችሁ አይደለ? ፀጉሯ በእርግጥ አሁን ይሄ ካክስ ውስጥ ገብታ ነው የወጣችው። በነገራችን ላይ ካክስ ውስጥ ካለፋለፍ ለምሳሌ እኛ ብዙ ጊዜ እንደማንገባ ነግሬያችኋለሁ። ካክስ ውስጥ መግባት ፀጉራችን እንዲፋፋ በጣም ሙቀት እንዲያገኝ መለቀም አይደለም። ብዙ ጊዜ እንደዚህ አሁን ስትለቀሙ ራሱ ወይ እሱ ጋር ይቅርብኝ ብላችሁ መናገር ትችላላችሁ፣ ፀጉር ቤት ማለት ነው። ስለዚህ እንደዚህ ሙቀት ይሰጠዋል። ከዛ በኋላ ከታጠባችሁ በኋላ ቆንጆ ፀጉር ነው የሚኖራችሁ። ካክስ ውስጥ መግባት ችግር የለውም። እሱም ቢሆን ግን ከአንድ አለፍ ነው የምላችሁ። ለምሳሌ በሁለት ወር ሁለት ጊዜም ሊሆን ይችላል፣ ወይ በወር አንድ ጊዜም ሊሆን ይችላል። ፊትፊቱን ሳትለቀሙ ለምን ፊትፊቱን በምትለቀሙበት ሰዓት ወደ ኋላ ነው የሚሸሸው ፀጉራችሁ። ስለዚህ እንደዚህ እንትን ብትሉ ታያችሁ አይደለ? ፀጉሯ በእውነት እኔ ራሱ በቃ እየቀናሁ ነው ፀጉሯ ላይ ማለት ነው። እንደምታዩት ነው። አያችሁ አይደለ? በጣም ነው የሚያምረው ፀጉሯ። በጣም እያደገ በፍጥነት ጤናማ ሆኖ እያደገ ነው ማለት ነው። ስለዚህ ይሄንን በደንብ አድርጋችሁ መያዝ፣ መገንዘብ፣ መስራትና መጠቀም አለባችሁ። ፀጉር የምናስተላልፈውን ነገር ብቻ መጠቀም አይደለም፣ መያዝ አለባችሁ። እንክብካቤ ማድረግ አለባችሁ። ከመስራት ጀምሮ ከማበጠር ጀምሮ የምንመርጥለት ቅባት ራሱ ወሳኝ ነገር ነው። ዝም ብሎ እንትን ማለት አይደለም። ኮሜንት ላይ በጣም አያችኋለሁ፣ ተዘር ነው ምናምን። የእሷን ፀጉር መጀመሪያ አይታችኋል። በእርግጥ ፀጉሩ ዛላው ክሩ በጣም ቆንጆ ነው። ቢሆንም ግን በፊት ይያዝ ነበር፣ ጫፍጫፉ ይደርቅ ነበር። እንደዚህ አይነት ወዝ ወይም ደግሞ እንደዚህ አይነት ከለር ምናምን አልነበረውም። በጊዜ ብዛት ግን ጫፍጫፉም እየቆረጥኩ እኔ ራሱ ስትሰራ ወይም ደግሞ ጭምድውድ ስታረግ ምናምን እቆጣታለሁ። እንደዛ አይደለም ፀጉርሽን ማድረግ ያለብሽ ምናምን። ከዛ ለመደች። አሁን ፀጉሯን በደንብ ትይዛለች። መያዝ ያስፈልጋል። ግን እናንተ አሁን ፀጉር ወይም ታውና የሆነ ቆንጆ ፀጉር ታውና ዋው ተፈጥሮ ነው ትላላችሁ። ግን ፀጉራችሁን እንኳን በስነ ስርዓት አትታጠቡ። ለምሳሌ ሲቆሽሽ በማንኛውም ሰዓት ላይ 3 ቀን ለምን 3 ቀን አይሆነውም ከታጠባችሁ መታጠብ አለባችሁ ድጋሚ ማለት ነው። ግን እናንተ ስትሰሩ ሽፍን የሆነ አቧራ ብናይ ነገሮችን ከተጠነቀቃችሁ ፀጉራችሁ ቶሎ የመቆሸሽ ባህሪ አይኖረውም። እንደዚህ ወፍራም አድርጋችሁ ፀጉራችሁን ከተሰራችሁ ደግሞ ምንም ነገር ፀጉራችሁ ላይ ጉዳት አይደርስም ማለት ነው። ወሬውን አላንዛዛባችሁ፣ ወደ ቪዲዮ እንሄዳለን። ዛሬ በሁለት ነገሮች አሪፍ ለፀጉራችን የሚጠቅም ውህድ እንሰራለን። በውሃ ነው የምንሰራው። በጣም ቀለል ያለ ነው፣ ሽታው አይረብሽም። ስለዚህ ወደ አሰራሩ እንሄድ። ቤተሰቦቻችን እንግዲህ እንደተለመደው እነዚህ ሁለት ነገሮች ናቸው። በጣም በቃ በማንኛውም ቦታ ላይ ማግኘት የምንችላቸው ነገሮች ናቸው። የስጋ መጥበሻ ወይም ደግሞ ሮዝመሪ እንዲሁም ደግሞ ቅርንፉድ ነው። በነገራችን ላይ ሁልጊዜ እንደምላችሁ ቅርንፉድ ማብዛት የለባችሁም። እኔ ግማሽ የሾርባ ማንኪያ ቅርንፉድ ነው ያደረኩት። አንድ የሾርባ ማንኪያ አላልኩም፣ ግማሽ የሾርባ ማንኪያ። ይሄኛው ደግሞ ችግር የለውም ቢበዛው፣ የዚህን ያክል ኃይል ስለሌለው ጉልበት ስለሌለው እንደ ቅርንፉዱ ለፀጉራችንም ለቆዳችንም ምንም አይነት እንትን ስለሌለው ማለት ነው። ሮዝመሪው ያው ሽታው ገናና ነውና ለሽታው ምናልባት በጣም እንዳይገንባችሁ እኔ በዚህ ሁለት የግማሽ ሾርባ ማንኪያ ነው ያደረኩት። አንድ ሙሉ ሾርባ ማንኪያ ማለት ነው። ይሄ ምናልባት ትንሽ ነው ተረፍ ቢል ነው፣ ለዛም አይተርፍም። በቃ አንድ የሾርባ ማንኪያ ነው የሚሆነው። እዚህ ጋር ማጥለያዬን ዕቃዬን አስቀምጫለሁ። ይሄው እንደምታዩት ይሄን ሁልጊዜ ማጠልበት ነው። ውሃዬን አዘጋጅቻለሁ። እዚህ ጋር ደግሞ ማሞቅበትን ማግልበትን እንትን ነው። ይሄ ደግሞ መርጫ ነው። እነዚህ ነገሮችን አስተካክያለሁ። አሁን ይሄንን ሁለቱን ትንሽ ወቀጥ ወይም ፈጨት ብታረጉት ይመረጣል። ከሌላችሁ ግን እንደዚሁ መጠቀም ትችላላችሁ። ግን ከውስጥ በደንብ የሚወጣው ወቀጥ ብታረጉት ነው። ይሄው እንግዲህ በጣም አላደቀቁትም። ይሄው እዚህ ሳህናችን ላይ እናደርገዋለን። ከዛ ይሄው አንድ ብርጭቆ ውሃ በመርጫዬ ልክ ነው የተጠቀምኩት። ሁሌ እንደምላችሁ አናፈላም፣ ማፍላት የለብንም። ያው ስለማሳያችሁ በደንብ ተከታተሉ። ይሄው እንግዲህ እንደምታዩት በጣም ረጋ ባለ ሰዓት ላይ ነው የጣድኩት።
ሊፈላ ገና እያሰበ ነው። ስለዚህ እንደዚህ ሲሆን በቂው ነው። አንደኛ ንጥረ ነገሩ አይወጣብንም። ሌላው ደግሞ ጣዕሙን ራሱ ሲፍለቀለቅ ሌላ አይነት እንትን ነው የሚያመጣው። ስለዚህ መፍላት የለበትም። በቃ የምንፈልገው ንጥረ ነገር ዋናና ዋናው የምንፈልገው ንጥረ ነገር ይሄድብናል፣ ይታንብናል፣ አይጠቅመንም ማለት ነው። ያው እንግዲህ ሁሉም ነገር ንጹህ መሆን አለበት። ማጥለያችሁ፣ እቃችሁ ጠቅላላ በደንብ እንትን ማለት አለባችሁ እስከ ማበጠሪያችሁ ጭምር። ያው እንደምታዩት እኔ እንደዚህ አይነት ጠቅጣቃ ማጥለያ ነው የምጠቀመው። ምንም አይነት ይሄ አሰሩን ከላይ ከታች ያለውን ይሄ የሚቀረውን ብናኙ እንዳይቀርብንና በተለይ ቅርንፉዱ ፀጉራችን ላይም ቆዳችን ላይም ልጥፍ ብሎ እንዳይቀር ማለት ነው። ያው በነገራችን ላይ የቅርንፉዱን ከለር ነው በደንብ የያዘው በበለጠ ማለት ነው። ያው ግን እንደምታዩት በጣም ነው የሚያምረው። ይሄው እንደምታዩት በጣም ነው የሚያምረው። በጣም ትወዱታላችሁ፣ በጣም ትጠቀሙበታላችሁ። በእውነት ስለ እውነት ማለት ነው፣ ስለ ቪዲዮ ሳይሆን ስለ እውነት። ግን አብዛኞቻችሁ ውሸት ነው ምናምን ለውጥ እንኳን እያያችሁ ኮመንትም እያያችሁ የእሷን ለውጥ እንኳን እያያችሁ መንቀሳቀስ መሞከር እንኳን አትፈልጉም። በጣም የሚያሳዝነው ነገር ማለት ነውና ከመተቸት ወይም ደግሞ ዝም ብሎ እንትን ከማል ከመሸላቸት መሞከሩ አይሻልም? እንደምታዩት ነው ፀጉሯ እንደው እኔ ጋር እየደረሰ ነው። እንግዲህ ከኔ ጋር እንትን እየተፎካከረ ነው። በጣም እያማረ ነው። እንደምታዩት ነው። እያችሁት ታያችኋል በደንብ እና ከፊት ለፊት ነው። አሁን ከፊት ለፊት ይሄ አሁን አዳዲስ ፀጉሮቹ እየወጡ ስለሆነ ከፊት ለፊት እና ከኋላ አንድ አይደለም። ብዙ ጊዜ የምትጠይቁኝ ጥያቄ ነው ራሱ። አያችሁ አይደል? አያችሁ? ምንም ስጋት አይግባችሁ። አሁን እኔ ከፊት ለፊት ገና እየወጣ ስለሆነ ፀጉሯ አጭርና ረጅም ነው የሚሆነው። ግን እናንተ ይሄ አሁን ከርደድ ያለ ነው። ከዚህ ጋራ የተስተካከለ አይደለም። ይሄንን ቫዝሊን እየሰራችሁ ቆንጆ ቅባት እየተጠቀማችሁ እንዲሁም ደግሞ እንደዚህ ቅርንፉድ፣ ዝንጅብል እንደ ሽንኩርት ምናምን እየተጠቀማችሁ ቶሎ ጠንክሮ እንዲያድግ ማድረግ አለባችሁ ማለት ነው። የፊት ለፊቱን ያው ብዙ ጊዜ እንዳልኳችሁ ዝንጅብል መጠቀም ትችላላችሁ። ሽንኩርትም ሽታው ትንሽ ይረብሻል እንጂ ይሄ ራሱ ቅርንፉድ ራሱ በደንብ እንደሚያበቅል ነግሬያችኋለሁ ማለት ነው። አሁን እንግዲህ በደንብ ቆዳችሁንም ማዳረስ አለባችሁ። በነገራችን ላይ ይቅርታ አድርጉልኝ፣ ቅድሚያ ይሄን መጠቀም አለባችሁ። አሁን እኔ ቫዝሊን ነው የሰራሁት። ባለፈው ቀን በእኔ ቻናል ላይ የለቀቁት ቪዲዮ ነው። ቀሲል አለው ቅርንፉድ እና ደግሞ የስጋ መጥበሻ ረዝመሪ እንዲሁም ደግሞ ለሽታውም እንዲሁም ደግሞ ጥቅምም ስላለው የብርቱካን ላጭ ጨምሬበታለሁ። በቃ ደስ ነው የሚለው። እንደውም ጭቃቅባት ነው የሚለው። ግን ጥቅሙ ደግሞ አብዛኞቻችሁ ፖስታችኋል፣ ይቅርታ አድርጉልኝ፣ ኮምታችኋል በደንብ እንዴት አይነት ጥቅም እንዳለው። ዝንጅብል አለው። አሁን ይሄን እንደዚህ ፊት ለፊቱን እንደዚህ ብታደርጉት ይሄ ጭብርር የሚለውን እንደገና ደግሞ ይሄ ጫፍ የሚተሳሰረው ምናምን በደንብ ያለሰልስላችኋል፣ ያሰለጥነዋል፣ ያፋፋዋል፣ ሙቀት ይሰጠዋል። በጣም ነው ብዙ ልጆች ተጠቅመናል። ቆንጆ ነው ቫዝሊኑ በጣም ተመችቶኛል ምናምን ያላችሁ በጣም ብዙ ልጆች ያላችሁ። መጀመሪያ እንደዚህ ሳትረጩ በፊት ቅባቱን በደንብ መቀባት አለባችሁ። ፀጉራችሁን፣ ቆዳችሁን በደንብ ማለት አለባችሁ። ግዴታ ጭቃ ቅባት ሳይሆን ፈሳሽም ቆንጆ ለእናንተ የሚስማማችሁን መጀመሪያ መጠቀም አለባችሁ። በደንብ ተቀባችሁ እንትን ማለት የማሳከክ ምናምን የማድረቅ ባህሪ አይኖረውም። በተለይ ፀጉራችሁ የሞተ እንደዚህ በጣም ልስልስ ያለ የሞተ ያለ እህቶቼ ብትጠቀሙት ይመረጣል። በጣም ለከረደደ ምናልባት ወዲያው የማከርደድ ባህሪ ሊኖረው ይችላል። በዛ ምትክ እናንተ ደግሞ ከርዳዳ ፀጉር ያላችሁ እህቶቼ ደግሞ እንደ ተልባ ጄል እያደረጋችሁ እንዲሁም ደግሞ ጥቁር አዝሙድ ብትጠቀሙ በቅባት መልክም በውሃ መልክም እየሰራችሁ ብትጠቀሙ በጣም ተመራጭ ነው። በነገራችን ላይ እኔ አሁን ጊዜ ስለሌለኝ ነው እንጂ ሁለት ቦታ ፀጉራችሁን ስሩ ብዬ አልመክርም። ለምን የመበጣጠስ እድሉ ከፍተኛ ነው የሚሆነው።
ወይ መግመድ ወይ ደግሞ ቁጥርጥር መስራት ነው ያለባችሁ ፀጉራችሁ ጤናማ እንዲሆን። ከዛ በኋላ ፈታችሁ ለቃችሁትን ብትሄዱ ምንም ችግር የለውም። በጣም ነው የሚያምረው። ስለዚህ እንደዚህ ስትሰሩ ደግሞ ላል አድርጋችሁ፣ ጫፉ ደግሞ መክረር የለበትም። እኔ ብዙ ጊዜ የምላችሁ ጫፉ ይሄንን መተው አለባችሁ፣ ካለበዛ ዘና ብሎ አያድግም። እሺ እንግዲህ ይጠቅማችኋል ብለን እናስባለን። ተጠቀሙ፣ ስሩ፣ ተንከባከቡ፣ ፀጉራችሁን ለውጥ አምጡ። የዛሬው ቪዲዮ ይሄን ይመስላል። በቀጣይ ጠቃሚ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዙ ይበልልኝ።